አንድ ወንድ ሚስቱን ሊፈታ ነው። ወደ ቀድሞ ፍቅረኛው ለመመለስ አይደለም፣ ሌላ አዲስ ሴት አፍቅሮ ነው። ነገር ግን ሚስቱ የሁለቱን አዲስ ፍቅር በከባድ ሴራ አበላሸችው። ሰውየው አዲስ የፍቅር ግንኙነት ሲበላሽ ሚስቱን ፈታ። ነገር ግን ታሪኩ በዚህ አላበቃም። ከዚህ በኋላ የሚከሰተው ክስተት ከፍቅር ወደ ቅናት፣ ከቅናት ደግሞ ወደ አሰቃቂ ወንጀል እንዴት እንደተቀየረ ታውቃላችሁ? ዛሬ ይዤላችሁ የመጣሁት እውነተኛ ታሪክ ለአእምሯችንም ይከብዳል። ይህ ታሪክ ከሩታና ከአብርሃም ታሪክ ጋር ይመሳሰላል። የቅናት፣ የጥላቻ፣ የልክ ፍቅር ውስጥ ያለን ሰዎች እንደዚህ አይነት ታሪክ ውስጥ ሊከተን ስለሚችል ጥንቃቄ እንድናደርግ ነው። ታሪኩ የሚጀምረው ብራድ ከተባለ ወጣት ነው። ብራድ ቀደም ሲል አሊስ ከምትባል ሴት ጋር የፍቅር ግንኙነት ጀምሮ ነበር። ነገር ግን አሊስ እሱን ትታው ሄደችና ተለያዩ። ፍቅራቸውን በዚህ አበቃ። ከዓመታት በኋላ ሳራ ከምትባል ሴት ጋር ተዋወቀ። ፍቅራቸውም ጠነከረና ወደ ትዳር አመሩ። ነገር ግን በአንዳንድ ጓደኞቻቸው ምክንያት ጭቅጭቅ ውስጥ መግባት ጀመሩ። ብራድ ከሚስቱ ከሳራ ጋር ያለው ህይወት እየሰለቸው ሲመጣ በሂደት ጀሲካ ከምትባል ሌላ ሴት ጋር ጥልቅ ፍቅር ውስጥ ወደቀ። ከሳራ ጋር ያለውን ህይወት ትቶ ከጀሲካ ጋር አዲስ ህይወት ለመጀመር ወሰነ። እዚህ ጋር ነው የእውነተኛው ድራማ ማዕበል የጀመረው። ሳራ ወይም የቀድሞ ሚስት ብራድ ከሌላ ሴት ጋር ወይም ከጀሲካ ጋር ግንኙነት መጀመሩን ትሰማለች። ይህን መቀበል አቅቷት በውስጧ የበቀል እሳትና የክፋት እሳት ይነዳል። ዝም ብላም አልተቀመጠችም። ሳራ በስተጀርባ ሰዎችን በመላክ ሚስጥራዊ መረጃዎችን በማሰራጨትና የተለያዩ ሴራዎችን በመሸረብ የብራድንና የጀሲካን ግንኙነት ሙሉ በሙሉ ታበላሸዋለች። ጀሲካ ብራድ ላይ ጥርጣሬ አድሮባት መተማመን ያቅታቸውና ወደ መለያየት ያመራሉ እና በዚህም ሁሉም ሰው የገመተው ብራድ ከአዲሷ ፍቅረኛው ጋር ሲለያይ ወደ ሚስቱ ይመለሳል ብሎ ነበር። ነገር ግን እንደዚህ አልሆነም። ምክንያቱም ብራድ የማይገመትና አደገኛ ሰው ነበር። ብራድ የጀሲካ ፍቅር በሳራ ወይም በሚስቱ ሴራ መበላሸቱን ሲረዳ በሳራ ላይ የነበረው ጥላቻ ከፍተኛ ደረጃ ላይ ደረሰ። ከዚህ በኋላ ከዚህ ሴት ጋር መኖር እንደማይችል አውቆ ሚስቱን ፈታት። ምክንያቱም ሚስቱን ሳይፈታት ነበር ሌላ አዲስ ሴት ያፈቀረው። ሳራ ግንኙነትን አበላሽቸው ብራድ እንደገና ወደ እኔ ይመለሳል ብላ አስባ ነበር። ነገር ግን ስሌቷ ፍጹም ስህተት ነበር። ብራድ አደገኛ ሰው ነው፣ ልቡ ሸፍቷል። ፍቺው ከተፈጸመ በኋላ ብራድ ሁሉንም ነገር ወደ ኋላ ትቶ ከዓመታት በፊት ይወዳት ወደ ነበረው ወደ መጀመሪያ ፍቅረኛው ወደ አሊስ ተመለሰ። ሁለቱም እንደገና የድሮ ትዝታቸውን እንደ አዲስ ህይወት ጀመሩ። ነገር ግን ሳራ ወይም የፈታት ሚስቱ ይህን መቀበል አልቻለችም። ቁጣ፣ ቅናትና ጥላቻ አንጎሏ ሙሉ በሙሉ መቆጣጠር ጀምሮ እኔ ያላገኘሁትን ህይወት ማንም አያገኛትም በማለት አደገኛ ሴራ ሴረች። አንድ ምሽት ሳራ ወይም የፈታት ሚስቱ በከፍተኛ የክፋት መንፈስ ተነሳስታ ብራድና አሊስ በሚገኙበት ቦታ ላይ ድብቅ ጥቃት ለመፈጸም የግድያ እቅድ አወጣች። ብራድና የድሮ ፍቅረኛው በሚገኙበት ቤት ውስጥ በጓደኛዋ አማካኝነት የፈታት ሚስቱ ቁልፉን አስቀርጻ ወደ ቤታቸው ውስጥ ትገባለች። ከዛ ከቤታቸው ውስጥ ቁጭ ብላ መጠባበቅ ጀመረች። ከዛም እንደለመዱት አሊስ እና ብራድ ወይም ብራድና የድሮ ፍቅረኛው እንደለመዱት ወደ ቤታቸው ተያይዘው ገቡ። ነገር ግን የፈታት ሚስቱ በቤታቸው ውስጥ እንደገባች አላወቁም ነበር። እነሱ ወደ መኝታ ክፍል ሲገቡ ከተደበቀችበት ወጣችና መኝታ ቤታቸው ውስጥ ገባች። ከዛም ፊት ለፊታቸው ቁማ አልጋ ላይ እንደተኙ ሽጉጥ አውጥታ ፊት ለፊታቸው አነጣጠረችባቸው። በዚህ ሰዓት ብራድና የድሮ ፍቅረኛው አልጋ ላይ በተኙበት ደርቀው ቀሩ። ብራድን የድሮ ሚስቱን ወይም ደግሞ የፈታት ሚስቱን መማፀን ጀመረ። ከዛም ሚስቱ ብራድ ላይ አነጣጥራ የነበረውን ሽጉጥ ወደ ድሮ ፍቅረኛው ወደ አሊስ ፊት ለፊቱ አነጣጠረችው። ነገር ግን የድሮ ፍቅረኛውን ብትገላት መልሶ ሌላ ፍቅረኛ እንደሚይዝ ሐሳቡ መጣላት መሰለኝ። እሷን ትታ ወደ ባሏ ሽጉጡን በማነጣጠር በድንጋጤ ያለውን ሽጉጥ በሙሉ ፊት ለፊቱ ላይ አርከፈከፈችበት። አብረው የተኛቸው የድሮ ፍቅረኛውና የተኮሰችበት ሚስቱ በድንጋጤ ሁለቱም ደርቀው ቀሩ። ዛሬ ይህን እውነተኛ ታሪክ ይዤላችሁ የቀረብኩት ፍቅር ውስጥ እልህና ቅናት ካለ ምን ያህል አደገኛ መሆኑን እንድትረዱልኝ ስለፈለግኩ ነው። ቤተሰብ፣ ይህ እውነተኛ ታሪክ ትልቅ ትምህርት ይሰጠናል። ፍቅር የሰዎችን ህይወት መገንባት እንጂ በቅናትና በበቀል ስሜት ሌሎችን ህይወት ማጥፋት የለበትም። ይህ ታሪክ መጀመሪያ ከበር ላይም እንዳያችሁት አብርሃምንና ሩታን ተጠቅሜ ነበር። ለምን እንደተጠቀምኩት ታውቃላችሁ? ይህ ታሪክ ከሩታና ከአብርሃም ታሪክ ጋር ይመሳሰላል። እንደዚህ አይነት መሰል የቅናት፣ የጥላቻ፣ የልክ ፍቅር ውስጥ ያለን ሰዎች እንደዚህ አይነት ታሪክ ውስጥ ሊከተን ስለሚችል ጥንቃቄ እንድናደርግ ነው።
አብርሃም ሩታም ደግሞ ጓደኞች ስለሆናችሁ እናንተ ቤተሰብ ደግሞ እንደምታውቁት ብዙ የነሱም ተከታዮች አላችሁ። በቃ መላው የኢትዮጵያ ሕዝብ እንደዚህ አይነት ታሪክ ውስጥ እንዳይገባ ስለምፈልግ ነው። እንደዚህ አይነት አደገኛ የትዳር ወንጀል እና የፍቅር ወንጀል አጠቃላይ በቃ ሕይወት እስኪያጠፋ ድረስ የደረሰ እውነተኛ ታሪክ ይዤላችሁ የቀረብኩት። እኔ በአብርሃም በሩታ ወይም በፍቅር ወይም ደግሞ በሄርሜላ ህይወት መግባት አልፈልግም። ነገር ግን ታሪካቸውን ስታዩት በጣም የሚያስፈራ ነው። አንዳንዴ ቤተሰብ ይገባል፣ የሩታን ቤተሰቦች ይገቡበታል፣ ጓደኛ ይገባል እና በዚህ መካከል ምን አይነት ሴራ አብሮ ሴራ አንድ ሰው ሴራ ሲያስብ ምን ያክል ሴራው እየተፋፋመ እንደሚሄድና ወደ ወንጀል እንዴት እንደሚቀየር አይታችሁታልና እንደዚህ አይነት ታሪክ ውስጥ እንዳትገቡ ላስጠነቀቃችሁ ስለፈለኩ ነው። አብርሃምም ሩታም ፍቅርም አሁን ያላችሁበት በተቻለ አቅም አንተ አብርሃምም የምትባል ልጅ ሚስትህን ሩታን አክብረህ የልጅህን እናት ወይም ታርቃችሁ ይቅርታ ጠይቀህ ወደ ቤት ብትመለስ ጥሩ ነው። ካልሆነ ግን አንዴ ከዛች አንዴ ከዚች እያልክ ልጆችንም ሌላ ወንጀል ውስጥ እንዳትከታቸው አንተም ሌላ ውስብስብ የሆነ ህይወት ውስጥ እንዳትገባ ለማስጠንቀቅ ስለምፈልግ ነው። ለማንኛውም ቤተሰብ በጣም አመሰግናለሁ፣ ወዳችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ፣ ወዳችኋለሁ። እንደዚህ አይነት በጣም አሰቃቂ ነገር ግን አስተማሪ ቪዲዮዎችን እንድሰራላችሁ ከፈለጋችሁ እውነተኛ ታሪኮችን ከውጭም ከሀገር ውስጥም ያሉትን እውነተኛ ታሪኮች እንድሰራላችሁ ከፈለጋችሁ ኮሜንት ላይ ስራልን እያላችሁ እንድጽፉልኝ እፈልጋለሁ። አመሰግናለሁ።